አድዋ በደም ነው የቆመው። እኔም ደግሞ አድዋ ላይ የሱ ደም አፈሰዋለሁ ማለት ነው። ስፖርተኛ ሲባል አብዛኛው ከሯጮች ውጪ ሁሉም ቺስታ ነው፣ ስታርም አይደለም። this is the reality። ይጥሉኝም ይውደዱኝም። አሁን ሴዶ ነው፣ ጆኒ ነው፣ ንቃተ ህሊና ነው፣ እኔ ነኝ። we're a star ነው። እንግሊዘኛ የሚችሉ ሰዎች ደግሞ አብዛኛው ጊዜ ትምህርት መጨረሻ የሚወጡ ሰዎች። በነገር ላይ ንቃተ ህሊና ሴዶና ጆኒን አይተዋል ሲያወራ ከፈለገ በወሬ አጥንት ሊሰብር ይችላል። ሃይ ጋይስ እንዴት ናችሁ? በዛሬው ቆይታችን እንግዲህ የምናየው የኢቲኤፍሲ 02 ውድድር ኦር ደግሞ የፋይት ቀኑ የአድዋ ፋይት ናይት ቀን መቃረቡን ተከትሎ ፋይተሮቹ የተለያየ ነገር እየተናገሩ ነው። ጌችም የራሱ ነገር እየተናገረ ነው። እንደምታዩት እንግዲህ አሁን ሴዶም የተናገራቸው ነገሮች አሉ። ስለ ኢስላም ማካጄቭ ስለነበረው ውድድርም የተናገረው ነገር አለ። ንቃተ ህሊናም የተናገረው ነገር አለ። እሱን ምን አሉ የሚለው ነገር በተከታታይ አብረን አይተን እንመለሳለን። አብራችሁን ቆዩ። ሲሪየስሊ እንደያዝነው እንታቁ። ሲሪየስሊ ከአሜሪካ ነው የምናስመጣው። ከአሜሪካ ልጠይቅ የምፈልገው ጥያቄ ከተመልካች የመጣ ነው። ባይዞ ይሄ ጥያቄ የአትሌቶቹ ሙድ ኤንሃንሲንግ መድኃኒት ቼክ ይደረጋሉ ወይ ከመግባታቸው በፊት? የድራግ ቴስት እናደርጋለን። የስ የዳኝነትስ ጉዳይ እንዴት ነው የሚሆነው? የኤምኤምኤው በተለይ የኤምኤምኤው ዳኝነት ጉዳይ ከግሎባል ኢንተርናሽናል ኤምኤምኤ አሶሲዬሽን ይመጣሉ። ከዩኤስ እያስመጣን ነው። ሶ ያን እዚህ ትሬኒንግ የሚሰጣሉ፣ ኤምኤምኤ የሪፈሪ ኮርስ የሚሰጣሉ። በዛ ላይ እነሱ ናቸው ውድድር ላይ የሚሰጡት። ሶ ሲሪየስሊ እንደያዝነው እንታቁ። ሲሪየስሊ ከአሜሪካ ነው የምናስመጣው። ከአሜሪካ እና ከአሜሪካና ከጋና የዩኤፍሲ ውስጥ ላይክ የኤምኤምኤ ኤክስፒሪየንስ አላቸው። የስ ልምድ ያላቸው ሰዎች የኤምኤምኤ ልምድ ያላቸው ሰዎች ናቸው። በነገር ላይ ንቃተ ህሊና ሴዶና ጆኒን አይተዋል ሲያወራ ከፈለገ በወሬ አጥንት ሊሰብር ይችላል። ሰው እነ ጆኒና እነ ሴዶ ራሳቸውን ፕሮሞት አድርጎ አደ ሜን ኢቨንት ላይ ነው ፋይት የሚያደርጉትና ሌሎቹም ፋይተሮች ሴሌብሪቲ ለመሆንና ራሳቸውን በደንብ ፕሮሞት ለማድረግ ምን ማድረግ አለባቸው ብለህ ተስፋለህ? ራስን የምትሸጥበት መንገድ መፈለግ መቻል አለብን። አንደኛው ደግሞ የማርሻል አርት ወይ ደግሞ የሆነ ስፖርት መሸጫው የመጀመሪያው ነገር ራስን የሚሸጥበት ነገር ከአትሌቱ ጋር ያለህ ከተቃራኒ ፋይተር ጋር ያለህ ሰጣ ገባ የምትፈጥረው ሰዎችን አትራክት የምታደርግበት መንገድ ነው። ይሄ ማድረግ ካልቻልክ መተህ ቶፕ ፋይት ብታሳይም doesn't work by the way። ትራሽ ቶክ ማድረግ አለብህ ማለት kind of disrespect። ትራሽ ቶኩም የመናገር ችሎታ ራሱ ካለ ይበቃሃል። ጆኒን አይተዋል ሲያወራ ከፈለገ በወሬ አጥንት ሊሰብር ይችላል። ሴዶንም ይኸው ኦር ንቃተ ህሊና ይኸው ገባህ። ሌሎቹ እንግዲህ ሲያፍሩ ክብሬ ምናምን ብሮ በነገር ላይ ንቃተ ህሊና ሴዶና ጆኒ ለዚህ ፕሮሞሽን ለዚህም ፋይት ይሁን ለኢቲኤፍሲ 01 በጣም ሪስፔክት ኤቭሪ ማርሻል አርት ቴኳንዶ ብትለው ውሹ ምን ብትለው ሙay thai ብትለው ምን ብትለው they need to respect those guys። በጣም ቴንክ ዩ ማለት አለባቸው። በቃ ይሄ ነገር መድረክ እንዲፈጠር ያደረጉ ተዳፍረው እነሱ ናቸው። አይ ሚን you know የሄኔ ጀርማ ቦንም በሆነ የሆነች ነገር ማረጋት ነገር ብትኖርም እኔ you know always ዘጋለሁ። ግን እኔ በጣም ነው ደስ የሚለኝ ተዳፍረው ነገሩ በጣም ሂስትሪ ነው የሰራችሁት። ጆኒ ጀመረው ኤምኤምኤ ኤቭሪባዲ አያውቅም ነበረ። ከዛ ንቃተ ህሊና መጣ። ከዛ ሴዶ ደግሞ ሳናት ነው። እኔ ሲጠይቁኝ ምን እንደምላችሁ ታውቃለህ? ይጠይቁኛል ባይ ዘ ወይ እንዲህ ልል ነበረ ምናምን ሲሉኝ እጅን ማን ነው የሚያጥብልህ እላቸዋለሁ። እኔ ይለኛል በለው። ስፖርተኛ ሲባል አብዛኛው ከሯጮች ውጪ ሁሉም ቺስታ ነው፣ ስታርም አይደለም። this is the reality። ይጥሉኝም ይውደዱኝም። አሁን ሴዶ ነው፣ ጆኒ ነው፣ ንቃተ ህሊና ነው፣ እኔ ነኝ። we're a star ነው። ቅድም የረቢቅ ፕሮግራም ላይ አትሌቶች ፌመስ የሚሆኑበትና ሴሌብሪቲ የሚሆኑት ሌላ ሴሌብሪቲ የሚባሉት ሊፕሲንግ የሚሰሩ ሙዚቃ የሚሰሩ እያሉ አትሌቶች አሁን ዩኤፍሲ ውስጥ ፋይት የሚያደርጉት እነሱ ናቸው የሚለፉት፣ እነሱ ናቸው ጠንክሮ የሚሰሩት። ሴሌብሪቲ መሆንም ቢንግ ፌመስ መሆንም ለነሱ በጣም ይገባል ብለህ ነበርና ምን ለማለት ፈልገህ ነው? ኢትዮጵያ ውስጥ በማርሻል አርቱ በጣም ብዙ የሰሩ ሰዎች አሉ አውቃለሁ። በጣም ብዙ የታገሉ ሰዎች አሉ። የማይታወቁትም ገንዘብ የሌላቸውም በቃ የማይሆን ኑሮ የሚኖሩትም እነሱ ናቸው። በነገር ላይ ኢቭን የኳስ ተጫዋቹ ነው ስታር የሆነ ሰው ጥራልኝ ብልህ በጣም ነው የምቆጥረው። በጣም ከባድ ነው ይሄ። አንደኛ ይኸው ለኔ በአትሌቶቹ ነው የምፈርደው ባይ ዘ ወይ በስፖርተኛው ነው የስፖርተኛው ችግር እንጂ የሰው ችግር አይደለም። አሁን ሴዶ ነው፣ ጆኒ ነው፣ ንቃተ ህሊና ነው፣ እኔ ነኝ። we're a star ነው። very good yes ኢቭን ስፖርተኛ ሆኖ 8 ዲጂት የገባ ጥሩ ፊዚክ ያለው የምታየው ሰው የለም። አሁን የመጣው በእኛ ጊዜ ነው የመጣው። አይ ሚን ሁሉም ስፖርተኛ ሲባል አብዛኛው ከሯጮች ውጪ ሁሉም ቺስታ ነው፣ ስታርም አይደለም። this is the reality። ይጥሉኝም ይውደዱኝም። አሁን ግን መቀየር አለበት። of course ክርስቲያኖ ሮናልዶ ሰርግ ላይ የተጠሩ ፋይተሮች አሉ። why
because they are celebrities ስለሆኑ stars ዶናልድ ትራምፕ ከሚያወራላቸው ሰዎች ውስጥ የተወሰኑት እንትኖች ናቸው ፋይተሮች ናቸው ዶናልድ ትራምፕ ብቻ አይደለም every powerful people ማርክ ዙከርበርግ ከማን ጋር ነበር ውሃ ላይ ስፓሪንግ ሲያደርግ ነበር ከምዕራብ ጋር ሬስል ሲያደርጉ ፋይት ሲያደርጉ ነበረው ያንንም ያክል ሀብታም የኛ ሀገር ሀብታም ግን እንደ ፋይትን ምናምን ልጅ ሊደባደብ ምናምን ሲል ነው የምታየው በተለይ ወጣቶቹ ናቸው እንጂ ተለቅ ያሉት ሀብታሞቹ እነሱ ዱላ ምናምን ነው ያውቁት ይቀየራል እሱ ነገር መቀየርም አለብን እየሄድንባቸው ነው አሁን ዛሬ ያየው ደግሞ ሽሮሜዳ አብርሃም ባለፈው ነበር ያደረገው የሽሮሜዳ ልጆች ምናምን ተጫዋቾቹ ሽሮሜዳ ሄዱ የታለ ይለዋል ይፈልጋል አብርሃም አለምና የታይሰን እንዴት አየው ቦክስ those guys they gotta be main event at some point you want of course አሁን በዚህ ከቀጠሉ absolutely በቃ I mean እኔ እኮ ለምን እንደሚፈሩ ሰውን አላውቅም በየሰው ማህበረሰብ አትንካ በቃ ሰው አትንካ ለአትሌቱን ግን መንቆር ምን ችግር አለው መተራረብ ያለ ነው I mean ዘሎ ወጥቶ ስንት የሚሳደብ ሰው አለ ይሄ ከንፈራቸውን የሚልሱት ወንዶች ሳሉ አይደል እንዴ of course ሊፕሲንግ የሚሰጥ እነሱ ባሉበት ሀገር አንተ የሆነ ነገር ራስን ፕሮሞት እንዴት ማድረግ ያቅታል I mean ከባድ ነው ታይሰን በነገራችን ላይ ያሰራውን ቲሸርት ታይቷል ምንድን ነው ላይክ እኔ ዲስክራይብ ላድርግልህ ትላንትና ኢንተርቪው አድርጌው ስለነበረ እዚህ ጋር በር አለ ከዛ የሆነ የሞት መላክ የሚመስል ነገር አለ ከዛ 57 ኪሎ አለ ዶሚኔት አድርጋለሁ አለ ከዛ 63 ኪሎ አለ ዶሚኔት አድርጋ አሁን ደግሞ ወደ አብርሃም አለም እየወጣው ነው አለ ቲሸርቱን አሳያለሁ ቪዲዮ ላይ አስቀምጥላችኋለሁ that guy is very creative ዛሬ ያየው ደግሞ ሽሮሜዳ አብርሃም ባለፈው ነበር ያደረገው የሽሮሜዳ ልጆች ምናምን ተጫዋቾቹ ሽሮሜዳ ሄዱ የታለ ይለዋል ይፈልጋል ታይሰን is very funny አብርሃም አለምን እየነካከው እኮ ነው እሱም አብርሃም ደግሞ ጓደኛውን ይሄ ቺቢ ብሎ ያወራው ነገር በሌላ አሰራበትና ላስተርጉምልህ ወይ እኔ ሳቅ አሁን this is very interesting ሶ ጋይስ እንግዲህ እንዳያችሁት ነው እንግዲህ ጌች እንግዲህ ስለ ፋይተሮቹ ሲናገር እንግዲህ ፋይተሮቹ ራሳቸውን ፕሮሞት ማድረግ አለባቸው ራሳቸውን ፕሮሞት የሚያደርጉ ከሆነ ነው ወደፊት እንግዲህ TFC 3 4 5 እያለ በሚቀጥል ጊዜ ራሳቸውን እንደዚህ ፕሮሞት እያደረጉ የሚቀጥሉ ከሆነ ሁሉም ፋይተሮች ሜን ካርድ የመሆን እድላቸው በጣም ሰፊ ነው ስለዚህ ሰው ጋር ትድረሱ ሰው አትንኩ እንጂ እርስ በርሳችሁ እንደፈለጋችሁ ተነጋገሩ ዲስሪስፔክት አትደራረጉ እንጂ በስፖርቱ ዙሪያ ከሆነ እንደፈለጋችሁ ተነጋገሩ ሶዛት እንደዚህ እየተነጋገራችሁ ነው ራሳቸውን ፕሮሞት የምታደርጉት እንጂ ሌላ የተለየ ነገር አይደለም ፐብሊኩ ደግሞ እነሱ በሚነጋገሩት ሌላ ኢንፎርሜሽን ወደ ሌላ የመቀየር አዝማሚያውስ መግባት የለበትም እንጂ ራሳቸውን ፕሮሞት ማድረጋቸው ለራሳቸው በጣም ይጠቅማቸዋል ነበር እያለ ነበረውና ከዚህ በመቀጠል እንግዲህ ንቃተ ህሊና ደግሞ ስለ ሮቤል የተናገረውንና በተከታታይ ሴዶ ደግሞ ያለውን ነገር አብረን እንሰማለን ሴዶ ክሬዚ የሆነ ነውና ግምት ላይ በተለይ ስለ UFC ውድድር ስለ ኢስላም ማካቼቭ እንዳለ የተናገራቸው ነገሮች ተያይዘው ከዚህ ውድድር ጋር TFC 02 ጋር ንግግር አድርጎ ነበርና ኢንተርቪው ተደርጎ ነበር እሱን አብረን በተከታታይ ሰምተን እንመለሳለን አብራችሁ ይቆዩ ድመቷን ስትነካት ምን ድምጽ ነው የምታስማው ነው የምትለው ያልክ ማለ እንድትገባ አደርጋለሁ ፕሬስ ኮንፈረንስ በኋላ ኢንተርቪው አላረኩም ጥፊው ኢንሲደንት በኋላ እሱ ነገር ወራንቺ ማታ አላገኘሽኝም እናንተ you guys are like what are you doing እንዴ ይሄን ጥፊ መታችሁ እንትን ካላረጋችሁማ እየሰራችሁ አይደል ጥፊው ጊዜ ያው ፖኪንግ ዘቤር የሚባል አባባል አለ ድቡን እንደመነካካት አይሆንም ወይ ይሄን እንዴት ድብ ነው here is the dip አንተ ድቡ of course ድመቷን ስትነካት ናት ድቡ ድመቷን ስትነካት ምን ድምጽ ነው የምታስማው ነው የምትለው ከዚህ በላይ ምንም ልታሳይ አትችልም ድመት እግሯን ድንገት ብትረግጥ እንኳን የምታሰማው ድምጽ የለም አንተ ድመትነት ተረጋግጦልህ ያልክ ማለ እንድትገባ አደርጋለሁ እባ you are a cat he is ድመት not a dib is here look at this እጠገረራለሁ ነው ማለት ግን እሱ እኔ ነኝ አንበሳው እሱን ደግሞ ሪንግ ላይ ያሳያለሁ አንበሳ ነኝ አንበሳ ብሎ ነው ራሱን እየወከለ ያለው አንተ ድመት እንጂ አንበሳ አይደለም አንበሳ ማን እንደሆነ ደግሞ እናያለን በማየትም ይታወቃል everyone knows ጊዜውን እየጠበቁ ነው ያሉት ሁሉም ያውቃሉ በውስጣቸው እንግሊዘኛ የሚችሉ ሰዎች ደግሞ አብዛኛው ጊዜ ትምህርት
መጨረሻ የሚወጡ ሰዎች ናቸው። አንድ የመጨረሻ ጥያቄ ደግሞ ትሬን የማረጋቸው ሰዎች በጣም ዴንጀረስ ሰዎች ናቸው። እንደ ሴዶ አይነት ፋይተር ለመጀመሪያ ጊዜ አይደለም ገጥሞ አያውቁም ሰዎች። እሱን 15 የጁጂትሱ ሜዳሊያ ያለኝ ወርቅ አምጥቻለሁ፣ 15 ወርቅ አለኝ ኬንያም ሂጄ አሸንፌ ነው የመጣሁት በጁጂትሱ ቶርናመንት ብሏል። እና ሴዶ ያንተስ ኤክስፒሪየንስ በተለይ ዱባይ ስትሄድ ሮል ያረካቸው ሰዎች ምን ያህል ዴንጀረስ ናቸው? እሱን ግልጽ ብታረግልን፣ ያንተን ኤክስፒሪየንስ ግልጽ ብታረግልን። እሱ ምን እያደረገ መሰለን? ይሄ ብሬን ዋሽ የሚባል ነገር አለ። እንደራሱ ደካማ ሰዎች አጠገቡ ሰብስቦ ከፋይተሮች ጋር ነው እንደዚህ ያደረኩት ምናምን። እዚህ ሞያሌ በዚህ በእግሯ ሄዳ ፕሮፌሽናል ፋይት ነው ያደረኩት። ምንም ስለ ፕሮፌሽናሊቲ ምንም የሚያውቀው ነገር የለም ይሄ ልጅ። አንድ እውነት ነገር ማለት ፕሮፌሽናል ፋይተሮች እኛ አየን ሄደን እኮ ፕሮ ፋይተር ምን እንደሆነ አይተናል። ገብቷል አይደል? ኢትዮጵያ ውስጥ ያለው ውድድር ያው ለህዝቡ ብለ ውድድሩ ፕሮፌሽናል ነው ምናምን ሊባል ይችላል፣ ግን ገና ከአማተር በታች ነው ውድድሩ። ገብቷል አይደል? ራሳችን ጀመ ለኤምኤም ለሚክስድ ማርሻል አርት እሱ ከአማተር በታች ነው። እኔ እንደውም ይሻላል ማለት ይችላል። እኔ ፕሮ ማለት ለምን ከፕሮዎች ጋር ተጋፍጫለሁ፣ እዛ ጠምዝዤ መጥቻለሁ ማለት ነው። አቅሜን አሳይቼ መጥቻለሁ። ግን የሚደረገው ፋይት ፕሮ አሁን ሰው ስለማያቅ እንዳልኩ ነው፣ ቅድም እንዳልኩ ነው። ብሬኖች የማያቅ ሰው ላይ ፕሮፌሽናል ነኝ ብትል ተወዳደር ያለው ምናምን ብትል ይሄ እኮ ምን ልበልህ የሆነ ኬጂ የሚያስተምር ሰው ዩኒቨርሲቲ ሄዶ አስተማሪ ነኝ ቢል ለኬጂ ተማሪዎች ምንድነው የሚሆነው? እንደዛ ነው አሁን እሱ እያደረገ ያለው ማለት ነው። ምንም የሚያውቀው ነገር የለም። ይሄ ዝም ብሎ ወሬ ብቻ ነው። 5 እንግሊዘኛ ያወራል። እንግሊዘኛ የሚችሉ ሰዎች ደግሞ አብዛኛው ጊዜ ትምህርት መጨረሻ የሚወጡ ሰዎች ናቸው። ዕውቀት የሌለው ሰው ማለት ነው። ዕውቀት የሌለው ሰው ደግሞ ማይረባ ንግግር ያወራል ሁሌ ማለት ነው። ወይ እግሩን ወይ እጁን ካልሰበርኩት እኔ እስካሁን ድረስ ጁጂትሱ የሰራሁት ነገር በጊዜ እንደቀለድኩ ነው የምቆጥረው ብሏል። እውነት እየቀለደ ነው? እንዴት ነው ይህን ነገር የማያደርገው ከሆነ በምንድን ነው የምታየው? ይህን እንደዚህ ያለ እኔ አብዛኛው ጊዜ እሱ ሰብራለሁ ምናምን የሚለው ዋናው ምክንያቱ ምን እንደሆነ ታውቃለህ? አንድ የፍራቻ ሲፈራ፣ 2 ደግሞ ሳይኮ ምናምን ለመጫወት አስባ ነው። 3 ደግሞ ትልቁ ነገር ያው የሚጠቀመው ዳይፐር ሲያቃጥለው ነው እንደዚህ አይነት ወሬ የሚያወራው ማለት ነው። በቀሉ ቀንሽ ደረሰ እኮ በቀሉ ቀንሽ ደረሰ በቀሉ በቅዬ በቅዋ ዳይፐር አሁን አውጣው በቃ ከዚህ በኋላ በቃ ለምን ያቃጥላል? በባዶ አድርጎች በቅዬ በቅዋ ብዙ አታውሪ፣ ደምሽ ሊፈስ ማለት ነው። ኢኮኖሚ አድዋ በደም ነው የቆመው። እኔም ደግሞ አድዋ ላይ የሱ ደም አፈሰዋለሁ ማለት ነው። ቀኑ እየደረሰ ነው። 1 ሳምንት ምናምን ይቀረው ቀንሽ ደረሰ የሚለው እውነታ እየመጣ ነው እና እሱ እግሩን ካልሰበርኩት እያለ ነው። አንተስ ምን ታረጋለህ እዚህ ፋይት? እኔ ተናግሬያለሁ ብዙ ማውራት። ያው እኔ ወደ ፋይናል ስመጣ ብዙ ማውራት አልፈልግም። በተግባር ነው ማሳየው። ያው ደሙን አፈሰዋለሁ ብያለሁ። ደሙን እሱ እግሩን ሰብሯል፣ እኔ ራሱ ሰብሯለሁ። ለምን አልነግርህ? እሱ ያሰባቸው ነገሮች በጠቅላላ እሱ ላይ ያደርጋለሁ። ፕላስ ደሙንም አፈሰዋለሁ። ደሙ እንደሚፈስ እርግጠኛ ሆኖ ነው የሚገባው። ደግሞ እኮ ያውቃል እኮ እንደምመታው ያውቃል። ሁሉም የሚመክረው ሰው ምንድነው የሚለው? ሰው እንዳይመታ ሴዶ እንዳይመታ ነው የሚሉት። እኔ ግን ሰሚትም አድርጌው ሰሚሽንም ሰርቼ ኖክአውትም አድርጌው ደሙ ማፍሰሽው ሪንጉ ማለት ነው። አድዋ በደም ነው የቆመው። እኔም ደግሞ አድዋ ላይ የሱ ደም አፈሰዋለሁ ማለት ነው። you don't know me at all። በቀሉ already you have 1 week 1 ሳምንት ነው ያለህ። እንግዲህ ያለህ ነገር ንብረት ምናምን ካሁኑ ለምሰጠው ወገን ስጥ። ልሸኝ ነው ማለት ነው። you don't know me at all። ሰው ጋይስ እንግዲህ እንዳያችሁት ነው እንግዲህ ንቃተ ህሊናም ስለ ሮቤል የተናገረው ነገር አለ። ያው ኢንተርቪው ሲደረግ ድብን እንደመነካካት ነው በጥፊ መታው ሲባል ማን ነው ድቡ? ድቡ እኮ እኔ ነኝ፣ እሱ ድመት ነው ሚያው ምናምን እያለ ሲያሸፉበትም አይታችኋል። ማን የሚያሸንፍ ይመስላችኋል? ግን ንቃተ ህሊና በጣም እየፎከረ አይመስላችሁ? ከዚህ በፊት ከነበረው የፋይት ኤክስፒሪየንስ ከጆኒ ጋር ከነበረው ጋር አንጻር አሁን ምን የሚፈጠር ይመስላችኋል? መልሳችሁን ኮሜንት ላይ ያሳውቁኝ። ከዛ ውጪ ደግሞ ሴዶ የተናገራቸው ነገሮች አሉና ሴዶም እንግዲህ በጣም በተደጋጋሚ እየዛተ ነው እንግዲህ ደሙን ነው ማፈሰው ራሱ እግሩን ሰብረዋለሁ የሚለውን እኔ ሰብሬ ነው ማሳየው። ሰሚሽንም አለ ኖክአውትም አለ በሁሉም ነው የሚጫወተው እያለ ነውና የሚሆን ይመስላችኋል? ሪሊ ግን የሚያደርገው ይመስላችኋል? ግን ሴዶ ሀሳባችሁን ኮሜንት ላይ ያሳውቁኝ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ አውት